የሲንጋፖር ታሪክ እጅግ አስደናቂ ነው። ከትንሽ የአሳ ማጥመድ መንደር ወደ ዓለም አንዱ ከፍተኛ እና የተዘጋጀ ከተማ መቀየሩ በአንድ አይነት ድንቅ ድርጊት ነው። እነሆ በአጭር እና በቅድሚያ ታሪኩን እንተርክ። የመጀመሪያ ዘመናት ከ13ኛው ክፍለ ዘመን ጀምሮ ሲንጋፖር በመጀመሪያ ቱማሲክ ወይም ቱማሴክ ተብሎ ይታወቅ ነበር። ይህም በመላይ ቋንቋ የባህር ከተማ ማለት ነው። በ13ኛው ክፍለ ዘመን አንድ ስሪቪጃያ ንጉስ ወደዚያ መጥቶ አንድ አንበሳ ወይም እንደ አንበሳ የመስሎት እንስሳ አይቶ ከተማውን ሲንጋፖራ ወይም የአንበሳ ከተማ ብሎ ጠራ። የእንግሊዝ አገዛዝ በ1819 እስከ 1963 በ1819 እንግሊዝ ንጉስ የተወካዩ ሲር ስታንፎርድ ራፍለስ ወደ ደሴቱ መጥቶ እንግሊዝን እንዲገባ ያደረገ ነው። ሲንጋፖር በፍጥነት የንግድ ማዕከል ሆነ። በእንግሊዝ አምባ እንደ ብሪቲሽ ኮሎኒ ተቆጣጠረ። በ20ኛው ክፍለ ዘመን መጀመሪያ እንግሊዝ ከማላይ እና ከቦርኔዮ ጋር እንደ ስቴት ሴትልመንትስ አንድ አደረገ። የጃፓን ወረራ 1942 እስከ 1945 በሁለተኛው ዓለም ጦርነት ወቅት ጃፓን ሲንጋፖርን ወረሰች እና ሲኖን-ቱ የምስራቅ ብርሃን ብላ ጠራች። ይህ ዘመን እጅግ አሳዛኝ ነበር። ብዙ ሕዝብ ተገደለ እና በእጅግ ከባድ ሁኔታ ኖረ። ከእንግሊዝ ነጻነት 1959 እስከ 1965 በ1959 ሲንጋፖር ከእንግሊዝ የተወሰነ መጠን ነጻነት አገኘ እና ሊ ኩዋን ዩ የመጀመሪያ ጠቅላይ ሚኒስትር ሆነ። በ1963 ከማላይዚያ ጋር በመተባበር ፌዴሬሽን ኦፍ ማላይዥያ ውስጥ ገባ፣ ግን በፖለቲካ እና ባህላዊ ግጭቶች ምክንያት በ1965 ተለየ። ነፃ መንግስት 1965 እንደ አውሮፓ ዓመተ ምህረት አሁን በ1965 ሲንጋፖር በመጀመሪያ ጊዜ ሙሉ በሙሉ ነፃ መንግስት ሆነ። የሊ ኩዋን ዩ መንግስት በጠንካራ የመንግስት እና የትኩረት ፖሊሲዎች ሲንጋፖርን ከችግኝ ወደ ብልጽግና አመጣ። ዛሬ ሲንጋፖር በዓለም ላይ ከፍተኛ የህይወት መጠን፣ የቴክኖሎጂ እና የትምህርት መስክ ያለው አገር ነው።